እኛ ኢትዮጵያውያን ከሁሉም ነገር በላይ ፍላጎታችንና ምርጫችን ሰላም ነው። ለሰላም የሚከፈለውን ዋጋ ሁሉ ለመክፈል ዝግጁ መሆናችንን ለመላው ኢትዮጵያውያን እንደዚሁም ደግሞ ለመላው የዓለም ሕዝብ የሰላም ድምፃችንን ዛሬ ከፍ አድርገን ለማሰማት በጋራ እንሮጣለን። ሰላም ለኢትዮጵያ፣ ሰላም ለዓለም፣ ሰላም ለሰው ልጆች ሁሉ እንዲሆን ምኞታችንን ለዚህ ደግሞ ያለንን ቁርጠኝነትና ለዚህ የማንከፍለው ዋጋ የሌለ መሆኑን በጋራ ድምፃችንን ለማሰማት በዚህ ታላቅ ሩጫ ላይ ስለተገኛችሁ በድጋሚ እያመሰገንኩ አብረን ስለ ሰላም ድምፃችንን እናሰማለን። ሰላም ለሀገራችን፣ ሰላም ለሰው ልጆች፣ ሰላም ለሁሉም፣ ሁሉም ለሰላም። ያለ ሰላም ምንም ማድረግ አንችልም። ሰላም የሁሉ ነገር መሰረት ነው። ከተማችን አዲስ አበባ ደግሞ ሰላምን በማጽናት ለሀገራችን ምሳሌ የሆነች አዲስ አበባ የሰላም ከተማ፣ የፍቅር ከተማ፣ የአብሮነት ከተማ ለሀገራችን ሁሉ በተምሳሌትነት የምትጠቀስ ናት። ይሄ ደግሞ ከህዝቡ ሰላም ወዳድነት የመጣ ነው። ስለዚህ ዛሬም ወደፊትም ለአብሮነታችን ለሀገራችን ብልጽግና በጥረታችን ሀገራችንን ለመገንባት ለሰላም ሁላችንም ዘብ መቆም ይገባናል። ሰላም ከሌለ እዚህ መምጣት አንችልም። ፖሊስ ራሱ ሰላም ነው፣ መከላከያ ሰላም ነው፣ ሁላችሁም ሰላም ናችሁ። ሰላም አስፈላጊ ነው። የሀገራችን መንግስት ለፍቶ ጥሮ የሚኖረው ለሰላም ነው። ሰላም በመኖሩ ነው ይህንን ስርዓት ልናከብር የቻልነው። ሰላም አስፈላጊ ነው። ፒስ ፎር ኤቭሪቲንግ ፎር ዘ ወርልድ ነው። ሰላም አስፈላጊ ነው። መንግስትና ህዝብ ተቀናጅቶ እየሰራ ነው። አሁንም እየሰራ ነው። እኔ በበኩሌ አሁን የሰላም ሰራዊት ነኝ። ሌሊት እወጣለሁ፣ አካባቢን እጠብቃለሁ፣ ከመንግስት ጋር ተደራጅተን ማለት ነው። ስለዚህ በሰላም ላይ ትልቅ ስራ መሰራት አለበት። አሁንም ወደፊትም ለሰላም ዘብ እንቆማለን። ለመላው ለኢትዮጵያ ሰላም እመኛለሁ። ሰላም ከሌለ ልጆች ማሳደግ አንችልም። ሰላም ከሌለ መነገድ አንችልም። ሰላም ከሌለ ገብተን መውጣት አንችልም። ይሄ ሁሉ የምታየው ሰላም፣ ይሄ ሁሉ የምታየው ልማቱን ደጋፊ ነን። እኛው በእኛው ነው ሰላማችንን መጠበቅ ያለብን። ስለዚህ በአግባቡ ተናበን ተቻችለን ሰላማችንን ማስቀጠል አለብን። ግድ ነው፣ ያ ግድ ነው። ሀገር ከሌለ ሌላ ነገር የለም። ያለን አንድ ሀገር ነው። ለሀገራችን ሌትም ቀንም እንሰራለን። Gracias.
የአዲስ አበባ ሕዝብ ወደ 30 ሺህ የሚገመት እንዲሁም በመላው የሀገራችን ትልልቅ የክልል ከተሞች እየተካሄደ ይገኛል። ሚሊዮኖች ዛሬ ስለ ሰላም ያወራሉ፣ ስለ ሰላም ይወጣሉ። አንጻራዊ ሰላማችንን ለማስጠበቅ ሁሉም ሰው እያንዳንዱ ሰው የሚገባውን የሚያደርግና በሀገራችን ያለውን አንጻራዊ ሰላም ለማስጠበቅ እንዲሁም ወደ ተሻለ ደረጃ ከፍ ለማድረግ እያንዳንዱ ዜጋ ከራሱ ጋር ሰላም ፈጥሮ ከጎረቤቱ ሰላም ፈጥሮ ከአካባቢው ሰላም ፈጥሮ በመላው ሀገሪቱ ሰላም እንዲኖር ያደርጋል። ለዛ ዝግጁ ናችሁ ወይ? እናመሰግናለን። ይህ ታላቁ የሰላም ሩጫ በየዓመቱ የሚካሄድ ይሆናል። ሁላችንም ከዓመት ዓመት ከቀን ቀን ስለ ሰላም እየሰበክን የሚቀጥል ይሆናል። ሰላምን የመስበክ ሰላምን የመፈለግ ሁላችንም ኃላፊነት አለብን። ይህንን በሕዝባችን ውስጥ ለማስረጽ ይህንን የመጀመሪያውን የሰላም ሩጫ በዚሁ ቀንና በዚሁ ሰዓት በሁሉም ክልሎች እንዲሁም በሁለቱም ከተማ አስተዳደሮች የተካሄደ ይገኛል። ሚሊዮኖችም እየተሳተፉ ነው። የኢፌዴሪ ሰላም ሚኒስቴር ይህንን ሀገራዊ የሰላም ንቅናቄ ሲያዘጋጅ ለሁሉም ክልሎችና ከተማ አስተዳደሮች ሰላም ቢሮዎች የአዲስ አበባ ከተማ አስተዳደር በስላሉ ሁሉም ክፍለ ከተሞች እዚህ ክፍለ ከተሞቹ አላቸው ይላል። የተከበራችሁ የአዲስ አበባ ከተማ ነዋሪዎችና በመላው ዓለም የምትገኙ ኢትዮጵያውያን፣ በቅድሚያ ለዚህ ሰዓት ያደረሰን የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እንግዲህ ስለ ሰላም ለመናገር በዘመናት ሁሉ ሲነገር ሲወሳ የቆየ ስለሆነ ለመነሻ ያክል ልበ አምላክ ዳዊት በመዝሙር 34 ቁጥር 14 ላይ ከክፉ ሽሽ ሰላምንም ምሻ ተከተላትም በማለት እንዳያችሁት አትሌቶች ሩጫውን ጀምረውት ነበር፣ እየገቡ ይገኛሉ። እስቲ በዚህ በኩል እየገቡ ነው። ድምፅ አሰሙ። የመጀመሪያው አሸናፊው ገብቷል። ወንድ አትሌት ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ አትሌቶቹ እየገቡ ይገኛሉ። እስቲ የታል ድምጻችሁ ለአትሌቶቻችን። በተለያዩ የዓለም መድረኮች የሚያኮሩን አትሌቶቻችን ናቸው እነዚህ። እጅግ አድርገን እናመሰግናለን። እንኳን ደስ ያላችሁ ለአሸናፊዎች። እነዚህ የመጀመሪያው የ2016 ታላቁ የሰላም ሩጫ አሸናፊዎች ናቸው።
ተሰማ በልጆችሽ ተሸልሞ የአንድነትሽ ብርቅኔ በሰላምሽ ተቀንቅኖ ትኖሪያለሽ ኢትዮጵያ ያንቺ ዳሴ እውን ሆኖ ትኖሪያለሽ ኢትዮጵያ ያንቺ ዳሴ እውን ሆኖ ወንዶች አትሌቶች አሁን እየገቡ ይገኛሉ። ከደቂቃዎች በኋላ ሴት አትሌቶች የሚገቡ ይሆናል። እነዚህ አትሌቶች ኢትዮጵያን ባንዲራዋን በመላው ዓለም ከፍ የሚያደርጉ ታላላቅ አትሌት የሚሆኑ ናቸው። እንደምታውቁት በዚህ አይነት ሩጫዎች ላይ ነው ትልልቅ አትሌቶችን የምናፈራው። ስለዚህ ሲገቡ እነዚህ አትሌቶች ሞቅ ባለ ጭብጨባ እንድንቀበላቸው ፈልጋለሁ። የአዲስ አበባ ወጣትና ህጻናቶችን ቲያትር ሞቅ ባለ ጭብጨባ አመስግኑና ሸኙልኝ። በጣም እናመሰግናለን። ታንክ ዩ ሶ ማች። ሴቶቹ ሴቶቹ እየደረሱ ይገኛሉ። የታለ ድምጻችሁ የሰላም ሰዎች ሞቅ ባለ ጭብጨባ ተቀበሏቸው። እየገቡ ያሉት የሰላም ሯጮች እየገቡ በውጭ የጋራ ትግል እንጂ በሌሎች በስጦታ ወይም በችሮታ የሚሰጥ ባለመሆኑ ከህዝባችን ጋር ተናበን ሰላማችንን ማረጋገጥ ቋሚ አጀንዳችን ብቻ ሲሆን ነው። ህዝቡም ለሰላሙ መረጋጋትና አጥብቆ አጠንክሮ መጠቀም ይገባዋል። በየትኛውም አጋጣሚ ቢሆን ችግሮች መፈታት ያለባቸው ፍጹም ሰላማዊ በሆነ መንገድ ብቻ ነው። ሰላም አብሮነትና አንድነታችንን መጠናከር መሰረትና ዋና ድልድይ ነው። ለሴቶችና እናቶች ሁለንተናዊ ህይወት መለወጥ ትልቅ ዋስትናው ሰላም ነው። በመሆኑ ከምንም ጊዜ በላይ ለሰላም ዋጋ ሰጥተን ጊዜና ቦታ ሳንመርጥ እነዛሬ ተደራጅተንና ተናበን ሁሌም መሮጥ ይገባናል። በመጨረሻ ለመጀመሪያ ጊዜ በመሮጥ የሰላም ዋጋ መልዕክት እንድናስተላልፍ ያደረጋችሁ የአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት፣ የታላቁ ሩጫና የሰላም ሚኒስቴር እጅግ የላቀ ምስጋና እናቀርባለን። በዚህ አጋጣሚ ተመሳሳይ አነቃቂ ፕሮግራሞች እንዲዘጋጁ በታላቅ አክብሮት እንጠይቃለን።
ሴቶች ሁሌም ከሰላም ጎን ይቆማሉ። ሰላም ለኢትዮጵያችንና ለሕዝቦቿ ነው። ለሰው ልጆች ደግሞ አስፈላጊነቱ የጎላ ያደርገዋል። የምንኖረው ሰርተን የምንወጣው አገር የምንረከበው የትውልድ ቅብብሎሽ የሚረጋገጠው ሰላም ካለ ብቻ ነው። ለእኛ ለወጣቶች ደግሞ ሰላም የተለየ ትርጉምና ፋይዳ አለው። ምክንያቱም የመጪውን የሀገራችን መጻኢ ዕድል የምንወስነው እኛ ኢትዮጵያውያን ወጣቶች ነን። በሀገራችን እድገትና ቀጣይ ዕጣ ፈንታ ላይ የአንበሳውን ድርሻ የምንጫወተው እኛው ነን። ስለሆነም የሀገራችንን ህልውናና ራዕይ እውን ለማድረግ በእጃችን ያለውን ሰላም መንከባከብና በኃላፊነት መንፈስ እንደ ዓይናችን ብሌን መጠበቅ ለድርድር የሚቀርብ አይደለም። የሰው ልጅ ያለ እስትንፋስ እንደማይኖረው ሁሉ ያለ ሰላም ውሎ ማደር አይችልም። በመሆኑ እኛ ወጣቶች በሁሉም የዕለት ተዕለት መስተጋብራችን ለሰላም በትጋት መስራት፣ አርአያ መሆን፣ ማህበራዊ ኃላፊነት መውሰድ፣ ተረጋግቶ ማሰብ፣ ምንጊዜም ለሰላም ዋጋ መስጠትን የሕይወታችን ዘይቤና መርህ ማድረግ ይጠበቅብናል። ይህ ሩጫም የተለየ የሚያደርገው በሀገራችን ታሪክ የመጀመሪያው ታላቅ የሰላም ሩጫ መካሄድ እጅግ የሚደንቅ ሲሆን እንደዚህ የመሰሉና የወጣቶችን የሰላም ግንዛቤ ለማሳደግ የሚያገለግሉ በንቅናቄ የታገዙ የሰላም ስራዎች ተጠናክረው እንዲቀጥሉ በታላቅ አክብሮት እንጠይቃለን። በመጨረሻም ወጣቱ ለሰላም የሚኖረው ፋይዳ በመረዳትና ክብር በመስጠት ታላቁ የሰላም ሩጫ በሀገር አቀፍ ደረጃ እንዲህ በደመቀና በአማረ መልኩ በንቅናቄ ታጅቦ በታላቅ መነቃቃት እንዲተገበር ላደረጋችሁ የታላቁ ሩጫ አዘጋጆች የአዲስ አበባ ከተማ አስተዳደርና የሰላም ሚኒስቴር በወጣቶች ስም ከፍ ያለ ምስጋና እናቀርባለን። ሰላም ለሕዝባችን፣ ሰላም ለሀገራችን፣ ሰላም ለቀጠናችን፣ ሰላም ለህብረተሰባችን፣ ሰላም ለዓለማችን። ኢትዮጵያና ሕዝቦቿ ለዘላለም በሰላም እንኑር እላለሁ። አመሰግናለሁ። እናመሰግናለን። ክቡራትና ክቡራን፣ በመቀጠል መልእክት የሚያስተላልፉልን ክብርት ወይዘሮ አዳነች አቤቤ የአዲስ አበባ ከተማ አስተዳደር ከንቲባ ናቸው። እሳቸውን በአክብሮት ጋብዛለሁ። እባካችሁ በጭብጨባ ተቀበሉልኝ። እንደምን አደራችሁ ክቡራን ሚኒስትሮች፣ ክቡር አቶ ብናልፍ አንዱዓለም የሰላም ሚኒስትር፣ ክቡራን የአዲስ አበባ ነዋሪዎች፣ ጥሪ የተደረገላችሁ እንግዶች፣ አምባሳደሮች፣ ዲፕሎማቶች፣ በዚህ ስፍራ ለሰላም ለመሮጥ ለሰላም ዘብ ለመቆም የተሰባሰባችሁ ሁሉ፣ በተለይም የአዲስ አበባ ነዋሪዎች ያለ ሰላም ምንም ማድረግ አንችልም። ሰላም የሁሉ ነገር መሰረት ነው። ከተማችን አዲስ አበባ ደግሞ ሰላምን በማጽናት ለሀገራችን ምሳሌ የሆነች አዲስ አበባ የሰላም ከተማ፣ የፍቅር ከተማ፣ የአብሮነት ከተማ ለሀገራችን ሁሉ በተምሳሌትነት የምትጠቀስ ናት። ይሄ ደግሞ ከሕዝቡ ሰላም ወዳድነት የመጣ ነው። ስለዚህ ዛሬም ወደፊትም ለአብሮነታችን ለሀገራችን ብልጽግና በጥረታችንና በግረታችን ሀገራችንን ለመገንባት ለሰላም ሁላችንም ዘብ መቆም ይገባናል። ስለዚህ ዛሬ በአብሮነት እጅ ለእጅ ተያይዘን ለሰላም እንወጣለን፣ ለሰላም እንኖራለን፣ ሰላምን እናጸናለን። በጋራ እጅ ለእጅ ተያይዘን ሀገራችንን እንገነባለን። መልካም ጊዜ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። እጅግ አድርገን እናመሰግናለን ክብርት ወይዘሮ አዳነች አቤቤ የአዲስ አበባ ከተማ አስተዳደር ከንቲባ። በመቀጠል የዕለቱን መልእክት የሚያስተላልፉልን ክቡር አቶ ብናልፍ አንዱዓለም የኢፌዴሪ ሰላም ሚኒስትር ናቸው። እሳቸውን ደግሞ እንዲሁ በጭብጨባ ተቀበሉልኝ እባካችሁ። ክብርት ወይዘሮ አዳነች አቤቤ የአዲስ አበባ ከተማ ከንቲባ፣ የተከበራችሁ ሚኒስትሮች፣ የተከበራችሁ አምባሳደሮች፣ የአዲስ አበባ ከተማ ነዋሪዎች፣
መላው የኢትዮጵያ ሕዝብ በዛሬው ቀን በሁሉም የሀገራችን አካባቢዎች ሰላም ለሁሉም ሁሉም ለሰላም በሚል መሪ ቃል በተለይም እዚህ አዲስ አበባ በዚህ ቦታ በጋራ ለመሮጥ የተገኛችሁ የአዲስ አበባ ከተማ ነዋሪዎች እንኳን ወደዚህ ታላቅ ፕሮግራም በሰላም መጣችሁ ለማለት እወዳለሁ። እኛ ኢትዮጵያውያን ከሁሉም ነገር በላይ ፍላጎታችንና ምርጫችን ሰላም ነው። ለሰላም የሚከፈለውን ዋጋ ሁሉ ለመክፈል ዝግጁ መሆናችንን ለመላው ኢትዮጵያውያን እንደዚሁም ደግሞ ለመላው የዓለም ሕዝብ የሰላም ድምፃችንን ዛሬ ከፍ አድርገን ለማሰማት በጋራ እንሮጣለን። ሰላም ለኢትዮጵያ፣ ሰላም ለዓለም፣ ሰላም ለሰው ልጆች ሁሉ እንዲሆን ምኞታችንን ለዚህ ደግሞ ያለንን ቁርጠኝነትና ለዚህ የማንከፍለው ዋጋ የሌለ መሆኑ በጋራ ድምፃችንን ለማሰማት በዚህ ታላቅ ውጫ ላይ ስለተገኛችሁ በድጋሚ እያመሰገን አሁን አብረን እንሮጣለን። አብረን ስለ ሰላም ድምፃችንን እናሰማለን። ሰላም ለሀገራችን፣ ሰላም ለሰው ልጆች፣ ሰላም ለሁሉ፣ ሁሉም ለሰላም። በጣም አመሰግናለን። እጅግ አድርገን እናመሰግናለን። እዚህ ከመሃላችን ክቡራን ሚኒስትሮች፣ ከፍተኛ የመንግስት የስራ ኃላፊዎች፣ የእምነት አባቶች፣ አምባሳደሮች እና የዓለም አቀፍ ተቋማት ተወካዮች ይገኛሉ። ስለ ሰላም እናወራለን። ስለ ሰላም እናወራለን። ሰላም ለሁሉም ሁሉም ለሰላም እንላለን። እስቲ አንዴ እንደግመዋለን። ሰላም ለሁሉም ሁሉም ለሰላም እንደግመዋለን። መጀመሪያ ባንዲራውንና የሰላም ባንዲራችን ከፍ እናደርጋለን። ከፍ እናደርጋለን። አላችሁ አላችሁ ወይ? እሺ፣ ሰላም ለሁሉም ሁሉም ለሰላም። እናመሰግናለን። ብስክሌቶቹና ስኬትቦርዶቹ እርግብ የያዙ ህፃናትና ወጣቶች አሉ። ወደዚህ ወደ መሀል እንድትመጡ አክብሮት እንጋብዛለን። አሁን ሁላችሁም ባላችሁበት የሀገራችን ኢትዮጵያን ብሔራዊ መዝሙር ለመዘመር እንዘጋጃለን። ዝግጁ ዝግጁ? እሺ፣ ከፌደራል ፖሊስ ማርቺንግ ባንድ ጋር ነው መዝሙርን የምናደርገው። እንቀጥላለን። Ladies and gentlemen, we're about to start the rest. Thank you for joining us. If you could please step forward, please step forward.